ሰላም ትሬደሮች እንዴት ናችሁ? በያላችሁበት ሁላችንም ሰላም ብያለሁ። በዚህኛው ሲሪየስ የምናየው ስለ ሊኩዲቲ ነው። ሊኩዲቲ አስ ኤ ትሬደር ስለ ሊኩዲቲ ማወቅ ያለብን ነገር ምንድነው? ለምንድነው የምንጠቀምበት? ሊኩዲቲ ኤሪያዎችንስ እንዴት ነው አይደንቲፋይ የምናደርገው የሚለውን እንደ አይሲቲ ስትራቴጂ ኮንሰፕት እናየዋለን በደንብ ማለት ነው። በመጀመሪያ ስለ ሊኩዲቲ ዴፊኒሽን እኔና ወደሚቀጥለው እናልፋለን ማለት ነው። እንደ አይሲቲ ስትራቴጂ ትሬደር ሊኩዲቲ ሌቭሎችን አይደንቲፋይ ማድረግ መቻል በጣም ወሳኝ የሆነ ተርም ነው ወይም ስኪል ነው ማለት ነው። ምክንያቱም ይሄ ሊኩዲቲ ኤሪያ ፕራይስ ሌቭል እነኚህ ላርጅሊ ትሬድ የሚያደርጉ ኢንስቲትዩሽኖች ወይም ደግሞ ፕራይመሪሊ ድራይቭ የሚያደርጉት ማርኬቱን ማለት ነው። ይህንን ኤሪያ በደንብ የሚፈልጉት ትራፕ ለማድረግ እንዲሁም ፐርጅ ለማድረግ የሚፈልጉት ኤሪያ ነው እና ይሄ ኤሪያ ላይ በብዛት የሪቴል ትሬደሮች ባይ ሊሚት ኦርደሮች ወይ ሴል ሊሚት ኦርደሮች የሚቀመጡበት እንዲሁም በብዛት እነኚህ ቦታዎች በሪቴል ትሬደር እይታ እንግዲህ ሳይኮሎጂካል ኤሪያዎች ናቸው። ኢንተሪዎች ብዛት ያላቸው ኢንተሪዎች የሚገኝበት ቦታ ነው። እንዲሁም ኢንተሪ ካለ እንግዲህ በአብዛኛው በኢንተሪ ጎን ለጎን ስቶፕ ሎስ አለ። ስቶፕ ሎስ የሚቀመጥባቸው ኤሪያዎች እነሱ ሊኩዲቲ ኤሪያዎች ይባላሉ ማለት ነው። ስቶፕ ሎስ የሚቀመጥባቸው ኤሪያዎች ስንል እንግዲህ አንድ ስፔሲፊክ የሆነ የፕራይስ ሌቭል እየጠቀስን ሳይሆን ሳይኮሎጂካሊ ሪቴል ትሬደሮች ትሬድ የሚያደርጉበት ኢንተሪ የሚገቡበት ቦታ ይታወቃል። ምክንያቱም ሰፖርት ኤንድ ሪዚስታንስ ሌቭል የሚጠቀሙ ወይም ትሬንድ ላይን ራሱ ማርኬቱ ራሱ እነሱ ትሬድ እንዲገቡ አድርጎ ራሱን በፕራይስ አክሽኑ ማለት ነው ራሱን ያደራጃልና ያ ሳይኮሎጂካሊ ኤሪያ እነኛ ሪቴል ትሬደሮች ኢንተሪ የሚገቡበት ቦታ ኤሪያው ይታወቃል ማለት ነው። ስለዚህ ያ ቦታ ላይ ብዙ ኦርደሮች ይኖራሉ። እንዲሁም ኦርደሮች ካሉ ደግሞ ስቶፕ ሎሶችን በዛ አቅራቢያ በብዛት ይገኛሉ ማለት ነው እና እነኚህ ኤሪያዎች ሊኩዲቲ ሌቭሎች በእነኚህ በኢንስቲትዩሽናል ትሬደሮች ወይም ደግሞ በስማርት መኒ እይታ ታርጌት ውስጥ የሚገቡ ኤሪያዎች ናቸው ማለት ነው እና እነሱ ኤሪያዎችን በደንብ አይደንቲፋይ አድርጎ ማወቅ እንደ ኢንስቲትዩሽናል ትሬደሮች ቲንክ ማድረግ ወይም ደግሞ ማሰብን እንድንችል ይጋብዛል ማለት ነው ያደርጋል ማለት ነው። ስለዚህ የኢንስቲትዩሽናል ትሬደሮችን ሐሳብ ካወቅ ነው ማርኬቱን በቀላሉ ፕሬዲክት ለማድረግ እንችላለን ማለት ነው። ስለዚህ እነኚህ ሊኩዲቲ ኤሪያዎችን ወይም ሌቭሎችን አይደንቲፋይ አድርጎ ማወቅ እነሱን ቀጣዩ ስኪላችን መሆን ይገባል ማለት ነው። ኦኬ ሊኩዲቲ ኤሪያዎች እንደ አይሲቲ ስትራቴጂ ትምህርት ማለት ነው ሁለት አይነት ነው። በታይፕ ሁለት አይነት አለን። ባይ ሳይድ ሊኩዲቲ እና ሴል ሳይድ ሊኩዲቲ ብለን ሁለት እንከፍለዋለን ማለት ነው። እንግዲህ ባይ ሳይድ ሊኩዲቲ የምንለው ኤሪያ ከሃዮች ወይም ስዊንግ ሃይ ላይ ነው ያሉት ማለት ነው። በአብዛኛው ስዊንግ ሃዮች እንግዲህ ለምሳሌ ሴል ኦርደር ትሬደሮች የሚገቡበት ቦታ ነው። ስለዚህ እዛ ሴል ኦርደር የሚገቡበት ቦታ ላይ ስቶፕ ሎሶች በቅርብ ርቀት እዛ አካባቢ ይቀመጣሉ ማለት ነው። ብዛት ያላቸው ኦርደሮችና ብዛት ያላቸው ስቶፕ ሎሶች በዛ በኦርደሩ መጠን ማለት ነው እዛ አካባቢ ስለሚቀመጡ ያ አካባቢ በደንብ በኢንስቲትዩሽናል ትሬደሮች በደንብ የሚታይ ታርጌት የሚደረግ ቦታ ነው ማለት ነው። ስለዚህ ምን ያደርጋሉ እነኚህ ኢንስቲትዩሽኖቹ ወይም ደግሞ ፕራይመሪ ድራይቭ የሚያደርጉት እነኚህ ከጀርባ ማርኬቱን ሜክ የሚያደርጉት ማለት ነው እነሱ ፕራይሱን ወደዛ ታርጌት ወዳደረጉት ሊኩዲቲ ኤሪያ ፑሽ ያደርጉታል ማለት ነው። ምክንያቱም እዛ አካባቢ ላይ ያሉትን ስቶፕ ሎሶች ስቶፕ አውት ማድረግ ይፈልጋሉ። እንዲሁም የራሳቸውን ደግሞ ኦርደር ማስገባት ይፈልጋሉ ማለት ነው። ስለዚህ የነሱን ፕራይስ አክሽናቸውን እዛ ጋር ኦን ለማድረግ የግድ የነሱ ፕራይስ ወይም ደግሞ ማርኬቱን ወደዛ ሌቭል ፑሽ ማድረግ አንደኛው ታስካቸው ነው ማለት ነው እና ያ የሴል የገቡትን ሪቴል ትሬደሮች ትራፕ የሚደረጉበት ስቶፕ አውት የሚደረጉበት ሂደት የሚከናወንበት ቦታ ባይ ሳይድ ሊኩዲቲ ብለን እንጠራዋለን ማለት ነው። ሌላኛው የሴል ሳይድ ሊኩዲቲ ደግሞ የባይ ሳይድ ሊኩዲቲ ኦፖዚት ወይም ደግሞ ቫይስ ቨርሳው ማለት ነው። በማንኛውም ስዊንግ ሎዎች እንግዲህ ለባይ መግቢያ ናቸው። እንግዲህ ስዊንግ ሎ ላይ ሪቴል ትሬደሮች ባይ ይገባሉ። ስለዚህ ያ ቦታ ላይ
ኦርደሮች በብዛት ያሉበት ቦታ ላይ ስቶፕ ሎስ ከዚህ ከስዊንግ ሎ ስር ይደረጋሉ፣ በቅርብ ርቀት ላይ ይቀመጣሉ ማለት ነው። እና ያ አካባቢ በኢንስቲቱሽናል ትሬደሮች እይታ ውስጥ የገባ ታርጌት የሚደረግ ኤሪያ ነው ማለት ነው። ስለዚህ ፕራይሱን ወደዛ ዳውን ፑሽ በማድረግ ፕራይሱ በፍጥነት ሞመንተም በሆኑ ካንድሎች ብዙውን ጊዜ ትሪግ ወይም ፐርጅ ይደረጋሉ። ያ ቦታ ላይ ያለ ማንኛውም ኦርደር ፐርጅ ተደርጎ ስቶፕ አውት ይደረጋል ማለት ነው። እና ይህንን ስራ ለመስራት የሚጠቀሙበት በዋነኝነት በሁለቱ ታይፕስ ኦፍ ሊኩዲቲ ነው ማለት ነው። እና እነኝህን እስቲ በቻርት ላይ ለማየት ለምሳሌ እንደ ኤግዛምፕል እዚህ ጋር የምናየው ቻርት ለምሳሌ ባይ ሳይድ ሊኩዲቲ እና ሴል ሳይድ ሊኩዲቲ አለው። ከስር እንደምታዩት ፕሪቪየስ ሃይ እና ፕሪቪየስ ስዊንግ ሃዩ እና ፕሪቪየስ ስዊንግ ሎ የዚህ የአንዱ ሬንጅ ሎ እና ሃዩ እንደ ሊኩዲቲ ሌቭል ናቸው ማለት ነው። ስለዚህ እነኚህ ሌቭሎች ጋር የሴል ሳይዱ ጋር እንግዲህ ባየሮች ይገባሉ በዛ ስትሬት እዛ ጋር ባለው ኦርደር ዞን ላይ ማለት ነው። ባይ ሊሚት ይቀመጣል፣ ባይ ኢንተሪ ይገባል። ስቶፕ ሎስ ከዚህ ከምናየው ከሴል ሳይድ ሊኩዲቲ ከስር ባለ በቅርብ ርቀት ላይ ይቀመጣሉ። በአብዛኛው ጊዜ ከላይ እንግዲህ ሴል ይገባሉ አብዛኛዎቹ። ከዛም በኋላ እዛ አካባቢ ላይ ስቶፕ ሎስ ይቀመጣል ማለት ነው። ነገር ግን ማርኬቱ ምንድነው የሚያደርገው ከዚህ በኋላ ሁለቱንም መጥቶ እንደምናየው እንግዲህ ሴል ሳይድ ሊኩዲቲ የገቡትን ባየገቡትን በሴል ሳይድ ሊኩዲቲ በኩል ባየገቡትን በፍጥነት መጥቶ እንግዲህ እንደምታዩት እነሱን ፐርጅ አውት አድርጓቸው ወይም ደግሞ ስቶፕ ሎሳቸውን የአብዛኛዎቹን ነክቶ ማለት ነው እዚህ አካባቢ ያለውን በፍጥነት እንግዲህ ፕሮግራሙን ይቀይርና ወደ ባይ ይላል ማለት ነው። በተመሳሳይ ደግሞ እዚህ ባይ ሳይድ ሊኩዲቲ ላይ ሴል የገቡትን ደግሞ እንደምታዩት ይህንን ኤሪያ ፐርጅ ካደረገው በኋላ ወጥቶ እዚህ አካባቢ የተቀመጠን ማንኛውም ስቶፕ ሎሶችን ስቶፕ አውት ያደርጋቸዋል። የእነሱን ኦርደር ይነከዋል ማለት ነው። ሶ እንግዲህ ይሄ ቤስት ኤግዛምፕል ፎር ባይ ሳይድ ሊኩዲቲ እና ሴል ሳይድ ሊኩዲቲ ነው ማለት ነው። እነኚህ ኤሪያዎችን እንግዲህ እኛ አስ ሪቴል ትሬደር የምናያቸው ለኢንተሪ እዚህ ጋር ሎወር ፕራይስ ነው። ስለዚህ እዚህ አካባቢ ላይ ከዚህ በፊት ፑሽ የተደረገበት ወደ ላይ ፑሽ የተደረገበት ኤሪያ ስለሆነ እዚህ አካባቢ ላይ እኛ ባይ እንገባለን። እዚህ አካባቢ ደግሞ እንደምታዩት ወርታች ፑሽ የተደረገበት ኤሪያ ስለሆነ እዚህ ጋር ሴል እንገባለን ማለት ነው። ነገር ግን እነሱ የሚያስቡት ከዚህ በተቃራኒ ነው ማለት ነው። እዚህ ጋር ባይ የገቡትን ሰዎች ምን ያደርጋሉ? በፍጥነት መጥተው ፎርስ ብሬክአውት በሚመስል ሁኔታ ማለት ነው እዚህ ጋር በፍጥነት መጥተው የነሱን ስቶፕ ሎስ ስቶፕ አውት ካደረጉ በኋላ ከእንደገና ታርጌት የሚያደርጉት ማለት ነው ባይ ሳይድ ሊኩዲቲን ነው ታርጌት የሚያደርጉት ማለት ነው። ስለዚህ ሊኩዲቲን እንደ ኮንሰፕት የሚያይ አንድ ሰው ለምሳሌ ከአይሲቲ ስትራቴጂ ኮንሰፕት መካከል ትሬድ የሚያደርግ ሰው ካለ ይሄ ሊኩዲቲ የሚለው ሐሳብ ከትሬድ ከሚያደርግበት ሴናሪዮ ውስጥ አንዱ ነው ማለት ነው። ስለዚህ እሱ ልክ እንደ ማንኛውም ሪቴል ትሬደር እዚህ ጋር ባይ ብሎ አይገባም ማለት ነው። ምክንያቱም ይሄ ሴል ሳይድ ሊኩዲቲ ኤሪያ እንደሆነ ካወቀ ይሄ ቦታ ፐርጅ እስኪደረግ ድረስ ጠብቆ ፐርጅ ከደረገ በኋላ ነው ማለት ነው ባይ የሚገባው። ይሄ ሰው እንግዲህ ባይ የሚገባው ከምን ድረስ ነው ማለት ነው? እስከ ቀጣዩ ሊኩዲቲ ድረስ ታርጌት ማድረግ ይችላል ማለት ነው። ምክንያቱም እነኚህ ሊኩዲቲ ኤሪያዎች እነኚህ ማርኬት ሜከሮቹ እነኚህን ቦታዎች ስትራቴጂካሊ ይጠብቁታል። እነኚህን ይፈልጓቸዋል ቦታዎቹን ፐርጅ አውት ለማድረግ ማለት ነው። እና ሊኩዲቲ የሚለው ጽንሰ ሐሳብ እንግዲህ ትሬድ ከምናደርግበት ኮንሰፕት ጋር አብሮ መሄድ ያለበት ጉዳይ ነው ማለት ነው። አብሮ መሄድ ያለበት ጉዳይ ነው። ፎከስ እናደርጋለን እዚህ ላይ በተለየ ሁኔታ ማለት ነው። እንግዲህ አሁን እንዳየነው ለምንድን ነው ዛትማች ክሪቲካል ኢሹ የሆነው በአይሲቲ ስትራቴጂ ይሄ ሊኩዲቲ ሐሳብ የምንለውን ለማየት በጥቂቱ እንግዲህ ሊኩዲቲ ሌቭሎችን አይደንቲፋይ አድርገው ማውጣት የሚጠቅመው ምንድን ነው? ፕራይስ ታርጌት ለማድረግ አሁን እንዳልኩት እንግዲህ መግቢያና መውጫችንን ታርጌት ለማድረግ እንጠቀምበታለን። ሌላኛው እንደ ኢንስቲቱሽናል ትሬደሮች እንደነሱ ለማሰብ በእነሱ ደረጃ ቲንክ ለማድረግ ነው ማለት ነው። ምክንያቱም እንደ አይሲቲ ስትራቴጂ ማሰብ ያለብን እንደ ሪቴል ትሬደር ሳይሆን እንደ አብዛኛው ፐርሰንት ወይም አብዛኛው ቁጥር ሪቴል ትሬደር እንደሚያስበው ሳይሆን ኢንስቲቱሽናል ባክግራውንድ ላይ እንደሚሰሩት እነኛ ማርኬቱን ሙቭ እንደሚያደርጉት እንደ ማርኬት ሜከሮቹ ሐሳብ ማሰብ ለማርኬቱ ላይ የተሻለ
ኦፖርቹኒቲ እንድንይዝ ያደርገናል ማለት ነው። ምክንያቱም እኛ ስቶፕ ሎስ የምናስቀምጥበትን ቦታ እንደ ማንኛውም እንደ ራንደምሊ እንዳለ ትሬደር ላይሆን ይችላል ማለት ነው። ያ ማለት ደግሞ ጥሩ የሆነ ትሬዲንግ ኦፖርቹኒቲዎችን ማርኬት ላይ እንድንወስድ ያግዛል ማለት ነው። ስለዚህ ማርኬቱን ማየት ያለብን እንደ ቸርቻሪ ነጋዴ ሳይሆን እንደ ኢንስቲቱሽናል ትሬደሮች ነው ማየት ያለብን ማለት ነው። ስለዚህ እንደነሱ ደግሞ ማርኬቱን ለማየት እነሱ የሚያስቡትን ሀሳብ ማሰብ አለብን ማለት ነው። እነኚህ ሊኩዲቲ ሌቭሎችን እነሱን ይሄንን ሌቭል ታርጌት አድርገው ማርኬቱን ድራይቭ የሚያደርጉት ከሆነ እኛም እነሱን ተከትለን ነው መሄድ ያለብን ማለት ነው። እና ይሄንን እንድናስብ ያግዛል አይሲቲ ኮንሰፕት ማለት ነው። ሌላኛው ደግሞ ማርኬቱ ኢምፐልሲቭ የሚያደርግበትና ሪቨርሳል የሚያደርግበትን ቦታ ካች ለማድረግ ነው። እንግዲህ ዋናው ነገር በጣም ዳውን ትሬንድ ሄደ ማርኬት ከነበረ የደረስንበት ወደ አፕ ትሬንድ ፕሮግራሙ ሲቀየር እኛ ኢንተሪ ገባን ማለት ጥሩ የሆነ ሪዋርድ የምናገኝበት ሁኔታ ነው የሚፈጠረው። ምክንያቱም ረዥም ርቀት ከመሄዱ በፊት ከስር ማርኬቱን እኛ ከያዝ ነው በጣም ረዥም የሆነ ኮንትራክት ወይም ፒፕስ ካሽ ለማድረግ ይጠቅመናል ማለት ነው። ስለዚህ እንደኛን ወሳኝ የሆኑ ቦታዎችን ለመያዝና ለማወቅና እነዛ ቦታዎች ላይ ኢንተሪ ለመግባት እንዲሁም ስቶፕ ሎሳችን ደግሞ ፕሮፐር የሆነ ቦታ ላይ ለማስቀመጥ እንድንችል ማለት ነው ያግዛል ማለት ነው። እኛ ሪቴል ትሬደሮች ስቶፕ አውት ካደረጉ በኋላ የነን ስቶፕ ሎስ ከተነካ በኋላ ነው እኛ ኢንተሪ የምንገባው ማለት ነው። ምክንያቱም የኛ ስቶፕ ሎስ ሞር ሴፍ እንዲሆን ማርኬቱ ከእንደገና መጥቶ እኛን እንዳያስወጣን ስትራቴጂክ የሆነ ቦታ ላይ ኢንተሪ እንድንገባ ያግዘናል ማለት ነው። ሊኩዲቲ የሚለውን ሀሳብ ስናውቅ ማለት ነው። እስቲ እንደ ኤግዛምፕል ደግሞ እናያቸው እነኚህ ሊኩዲቲ የተባሉ ሌቭሎችን ደግሞ እናያቸው። የትኞቹ ሌቭሎች ናቸው ሊኩዲቲ የሚባሉት ሌቭሎች የሚለውን ለማየት ያክል ለምሳሌ ኢኳል ሃይ እና ሎ። አሁን ማርኬቱን ስናየው ቻርት ስናይ ኢኳል የሆነ ተደጋጋሚ መጥቶ የተመለሰበት ቦታ ሃይ እና ሎ ሌቭል ይኖረዋል። ያ ሌቭል እንግዲህ ብዙ ትሬደሮች እዛ ቦታ ላይ ኢንተሪ የሚገቡበትና ስቶፕ ሎሳቸውን ከፍ አድርገው የሚያስቀምጡበት ቦታ ነው። ስለዚህ ያ ቦታ ብዙ ኦርደሮችን ስለያዘ ብዙ ብሮች እዛ ጋር አሉ። ስለዚህ በፍጥነት መጥቶ ያንን ቦታ ፐርጅ ያደርገዋል ማለት ነው። ያ ማለት ኢኳል ሃይ እና ሎ ወይም ደግሞ ደብል ታፕ ቶፕ እና ቦተም ላይ ደብል ታፕ ሲያደርግ ማለት ነው። ሁለትና ከዛ በላይ ጊዜ ተደጋግሞ ሲመጣ እዛ አካባቢ ላይ ሃይ የሆነ ሊኩዲቲ ቢልድ አድርጎ ነው የሚሄደው ማለት ነው። ስለዚህ ያ ቦታ ሊኩዲቲ ሌቭል ነው ለእኛ ለሪቴል ትሬደሮች ያ ቦታ እንደ ሰፖርት እንደ ሪዚስታንስ ወይም ደግሞ እንደ ኢንተሪ ሌቭል እንደ ኢንተሪ ብሎክ ይጠቀሙታል። እኛ ደግሞ ያንን ቦታ ፐርጅ ተደርጎ ያ ቦታ ስቶፕ አውት ከደረገ በኋላ ነው እኛ የምንገባው ኢንተሪ ማለት ነው። ምክንያቱም ተመልሶ መጥቶ እኛን እንዳያስወጣን። ብዙ ጊዜ ካስተዋላችሁ እንግዲህ እንደ ሪቴል ትሬደሮች ካስተዋላችሁ ኢንተሪ ከገባን በኋላ የኛ የገባንበት ኢንተሪ የገባንበት ዳይሬክሽን ትክክለኛ ሆኖ ሳለ ነገር ግን በፍጥነት መጥቶ የኛን ስቶፕ ሎስ ከነካ በኋላ ወደ አሰብነው አቅጣጫ ሲሄድ እናገኘዋለን ማርኬቱ። ያ ማለት የማርኬቱን እኛ እንዴት ያሰብንበት ዳይሬክሽን ሳይሆን ስተቱ የገባንበት ታይምና ኤሪያ ነው ስተቱ ማለት ነው። ስለዚህ እኛ የምንገባው ስቶፕ አውት ከደረጉ በኋላ ያ ሊኩዲቲ ኤሪያ ፐርጅ ከደረገ በኋላ ስራውን ከጨረሰ በኋላ እንግዲህ ማርኬት ሜከሩ ከዛም በኋላ ብንገባ ተመልሶ ያንን ቦታ ፐርጅ ማድረግ እድል ስለማይኖረው ወደ ቀጣዩ የሊኩዲቲ ሌቭል ላይ ታርጌት ማድረግ እንችላለን ማለት ነው። ስለዚህ ተመልሶ መጥቶ ካስወጣን በኋላ እኛ ወደ አሰብነው ዳይሬክሽን የሚሄድበት ምክንያት ያ ነው አንደኛ ማለት ነው። ሌላኛው ደግሞ ትሬንድ ላይን የሚባል መስመር አለ። እንደምታውቁት እንግዲህ ትሬንድ ላይን ያሰምራሉ ሪቴል ትሬደሮች። ስለዚህ ያ መስመር ፐርፐዝሊ ነው ክሬት የሚደረገው ማለት ነው። ያንን ሳይኮሎጂ ኤሪያ ማርኬቱ ፐርፐዝሊ መጥቶ ቢውልድ ያደርገዋል ማለት ነው። ከዛም በኋላ እዛ ኤሪያ ላይ ብዙ ኢንተሪዎች አሉ፣ ብዙ ኦርደሮች ይከፈታሉ፣ ብዙ ስቶፕ ሎሶች ይቀመጣሉ ማለት ነው። ስለዚህ ያን ይመለስና ያንን ቦታ ያጸደዋል ወይም ፐርጅ ያደርገዋል ማለት ነው። እዛ አካባቢ ያሉ ስቶፕ ሎሶችን ስቶፕ አውት አድርጎ ከገበያው ከማርኬቱ ያስወጣቸውና ይመልሳል ማለት ነው። ስለዚህ እንደዛ አይነት ቦታዎች ራሳቸው ሊኩዲቲ ሌቭል ናቸው ማለት ነው። ሌላኛው ደግሞ ኦልድ ሃይ እና ሎዎች ናቸው።
በሃይ ታይም ፍሬም አናላይዝ ስንሰራ እንግዲህ ከመንዝሊ እንጀምራለን ከዛ ዊክሊ ከዛ በኋላ እያለን ወደ ሎ ታይም ፍሬም እንመጣለንና እነኛ የናንዱ ታይም ፍሬሞቹ የሚያልቁት ወይም ፕሪንት አድርገው ጀምሮ የሚያልቁባቸው ቦታዎች ሃይና ሎዎች ናቸው። ለምሳሌ ያለፈው ወር ትልቁ ፕራይስ እና ትንሹ ፕራይስ አለ። ትልቁ ፕራይስ እንግዲህ የወሩ ማክሲመም የሆነው ሌቭል ነው። ትንሹ ፕራይስ ደግሞ የወሩ ሚኒመም የሆነው ሌቭል ነው። እነኚህ ሌቭሎች ኦልድ ሃይና ሎ ከምንላቸው ውስጥ የሚካተቱ ናቸው ማለት ነው። እስቲ ለምሳሌ ፕሪቪየስ መንዝ ሃይና ሎ የባለፈው ወር ሃዩና ሎው ሊኩዲቲ ሌቭል ናቸው ማለት ነው። እነኚህ በጣም ፓወርፉል ነው። ትልቅ ብር ያለባቸው በጣም ትላልቅ ኦርደሮች ያሉበት ብዙውን ጊዜ ስዊንግ ትሬደሮች ወይም ደግሞ ኢንትራዴ ትሬደሮች ትሬድ የሚገቡበት ቦታ ላይ ስለሆነ ትልልቅ የሆነ የገንዘቦች ያሉበት ኤሪያ ነው። እነኚህ ሊኩዲቲ ሌቭሎች ናቸው ማለት ነው። ፕሪቪየስ ዊክ ሃይና ሎ እንደዚሁ እነኛም ሌቭሎች ሊኩዲቲ ሌቭል ናቸው ማለት ነው። ፕሪቪየስ ዴይ ሃይና ሎ የባለፈው ቀን ያለው ሃዩና ሎ ዛሬ ትሬድ ለምናደርግ ሰዎች ደግሞ የትላንትናው ቀን ሃዩና ሎ ሊኩዲቲ ኤሪያ ነው ማለት ነው። ያ ሊኩዲቲ ሌቭል ነው ማለት ነው። እንዲሁም ደግሞ ሃይ ኦፍ ዴይ እና ሎ ኦፍ ዴይ አሁን ያለንበት ሴሽን ሊሆን ይችላል። ለምሳሌ አሁን ለንደን ከተከፈተ በኋላ ለንደን የሰራው ሃይ ሊሆን ይችላል፣ ኒውዮርክ የሰራው ሎ ሊሆን ይችላል ማለት ነው። ስለዚህ በዛሬው ቀን ላይ ያለ ስዊንግ ማለት ነው። ስዊንግ ሃይ እና ስዊንግ ሎ፣ ሃይ ኦፍ ዴይ እና ሎ ኦፍ ዴይ ማለት ነው። እነኚህ ቦታዎች ፖቴንሻሊ የሆነ ሊኩዲቲ ሌቭል ያላቸው ቦታዎች ናቸው ማለት ነው። እነኚህ ሊኩዲቲ ሌቭል የምንላቸው ኤሪያዎች በማርኬት ሜከሮቹ በደንብ የሚፈለጉ ወይም ታርጌት የሚደረጉ ኤሪያዎች ናቸው ማለት ነው። እስቲ እነኚህን ደግሞ በቻርት ላይ ምን እንደሚመስል ደግሞ ልክ እነኚህ ሊኩዲቲ ሌቭሎችን በላይቭ በሆነ በማርኬት ቻርት ላይ እንዴት አይደንቲፋይ እንደምናደርጋቸው ደግሞ እንመልከት።